አላህ እኮ ማለት ነው ጅስምን ይመልሳል ማለት ነው እንዲመለስ ያደርጋል። ከሁሉም አጅበዘነብ የምትባለው አትበሰብስም ብለናል። ሁሉም አካል ክፍል ካለቀ ከጠፋ በኋላ ያኔ አላህ ወደ ጅስም ይመልሰናል እንደገና ማለት ነው። ከማ ካነቲል አጅዛኡ አልአስሊየቱ ልክ መጀመሪያ እንደነበር ነው ሆነን አላህ እንድንመለስ ያደርገናል ማለት ነው። بعدين يجمعها بعد تفرقها ከተነጣጠለ በኋላ ሰው አካል ክፍል ስጋ ካለቀ ከተነጣጠለ በኋላ يجمعها አላህ ይሰበስባታል ማንኛውንም አይነት ነገር ማለት ነው። ቢኢምባቲሃ በመብቀል እንግዲህ ልክ እንደ አዝርት እንበቅላለን ማለት ነው። የዛን ጊዜ ካልበቅሊ ልክ እንደ አዝርት እንበቅላለን። ሚን አጅቢ ዘነቢ አጅበ ዘነብ ከምትባለው የአካል ክፍል ያኔ አጅበ ዘነብ አትበሰብስም ብለናል። በሷ ምክንያት እንድንበቅል ይሆናል ማለት ነው። ቢማኢን ዩንዘሉሁ እንግዲህ ማለት ቢማኢን የንዙሉሁ ቢማኢን በውሃ ነው የምንበቅለው። የዛን ጊዜ የንዙሉሁ የወረደ የሆነ ሚነ ሰማይ ከሰማይ አላህ ዝናብን ያወርዳል በዛ ታይምና እንድንበቅል ይሆናል ማለት ነው። ወይ ወህይ ሐመለተል ዓርሽ ዓርሽን እኮ ተሸካሚዎች እኮ ሐይ ይሆናሉ። ወሩአሳኡል መላኢከቲ መላኢኮችም እንደዚሁ ከመላኢኮች ትላልቅ መላኢኮች ሐይ ናቸው በዛ ሰዓት ማለት ነው። ወየጅመዑል አርዋሐ ፊሱሪ ወየጅመዑል አርዋሐ አልአርዋሑ ጀምዑ ሩሒን አርዋሕ ይባላልና አርዋሐ ሩሆችን እኮ አላህ ይሰበስባል። ፊሱሪ ሱር የሚባለው ቀንዲ ላይ እኮ አላህ ይሰበስባል። ባዕድን ወየእሙሩ ኢስራፊል እኮ ይታዘዛል። ፈየንፉኹ ከዛ በኋላ ፊህ በዛ በቀንዲ እኮ ይነፋል ከታዘዘ በኋላ ኢስራፊል ማለት ነው። ይሄ ወሄ ነፍኸቱል በእሲ የመቀስቀስ የሆነ መንፋትን እኮ ይነፋል ማለት ነው። ፈተኽሩጁል አርዋሐ ሩህ እኮ ትወጣለች። ሚን ሱቁቢን ፊህ ከዛ እኮ ካለችበት ሽንቁር ተወጣና ቢዓደዲሃ በቁጥሩ ልክ ትወጣለችና ፈተድኹሉ አጅሳዲሃ በየጀሰዷ ሂዲያ ሩህ ትገባለች ማለት ነው። ጀሰዳችን መጀመሪያ እንዲያለ ተመልሷል ብለናል ቅድም። ከዛ በኋላ በየጀሰዳችን ሩህ ትገባለች እንደገና ማለት ነው። ፊል አርዲ ይሄ ማለት ፊል አርዲ በመሬት ጀሰዳችን ተመልሷል ብለናል። ሩህ ተመልሳ ትገባለች። ثم تنشق عنهم ከዛ እኮ ማለት ነው ተሰዎች ላይ መሬት ትሰነጠቃለች ትሸረቀቃለች። فيخرجون من الأجداث أي القبور ከቀብር እኮ ይወጣሉ። ከዛ በኋላ ሲራዓን በጣም በመቻኮል ይወጣሉ ማለት ነው መውታኖች። وأول من تشق عنه الأرض سيدنا ونبينا محمد صلى الله عليه وسلم ለነብያችን መጀመሪያ መሬት የምትሰነጠቅለት ማለት ነው። ያኔ መሬት መጀመሪያ ትፈለቀቃለች ለማን ለነብያችን አለይሂ ሰላም። ثم يساق ተዛቆ በኋላ ثم يساق الناس ከዛቆ በኋላ ሰዎች እኮ ይነዳሉ። ኢለል መውቂፊ ወዲ መቆሚያ ስርፋ እኮ ሰዎች እኮ ይነዳሉ። في አርዲን غير هذه الأرض በመሬት ነው። ወላኪን እንደዚህ እንዲያሁን እንደምናየው መሬት ሳይሆን በጣም ተዚህ የተለየች በሆነች መሬት ላይ ሰዎች እኮ ወደዛ ይነዳሉ። ወደ መሰብሰቢያ ቦታ ሰዎች ይነዳሉ ማለት ነው። بعدين وتدون الشمس منهم ከዛ እኮ ፀሐይ ትቀርባለች ወደ ሰዎች እንደዚህ በጣም ፀሐይ ቅርብ ትላለች ማለት ነው። فيكون الناس على قدر أعمالهم ከዛ በኋላ ሰዎች እኮ ይሆናሉ በስራቸው ልክ እኮ ይሆናሉ። የማለት ፊል ዓረቂ በላብ በስራቸው ልክ ይሆናሉ። እንግዲህ አንዳንድ ሰው እንደ እንትኑ ነው እንደ ወንጀሉ ነው። ቁርጭምጭሚቱ ድረስ የሚሆን አለ፣ ጉልበት ድረስ የሚሆን አለ፣ ዘቀበቶ የሚሆን አለ፣ እስከ ጭራሽ ደግሞ ላቡ የሚያሳምረው ሰው አለ ማለት ነው። እንደ ወንጀሉ ነው ማለት ነው። እና በዛ በላብ ሰው ይሰቃያል በዛ ሰዓት ማለት ነው። ወሚንሁም ከዛ ከተሰበሰቡት ሰዎች እኮ ውስጥ እኮ መካከል መየኹኑ የሚሆን ሰው እያለ ፊ ዚል አልዓርሽ በአርሽ ጥላ ስር ሆኖ የሚቀመጥ ሰው እያለ አርሽ ጥላ ሆኖ የሚቀመጥ ሰው አለ። ፀሐያን ሁሉ ፀሐይ የማያገኘው ሰው አለ ማለት ነው። አላህ ከነሱ ላይ ይበለንና ወይሽተድል ከርቡ በጣም መጨናነቅ የዛን ሰዓት ይበዛል። በጣም ብዙ ችግሮች አሉ፣ ጭንቀት ይበዛል በዛ ሰዓት በጣም ሰው ይጨናነቃል። ፊልም ወቂፍ እዛ ተቆመበት ቦታ ፈስተሽፈዑ الناس ቢአደም እንግዲህ ሰው ሁላ ነፈራት የዛን ጊዜ በነቢይ አደም ሽምግልናን ይጠይቃሉ።
እባክህ ከዚህ ሁሉ አገልግለን አስታርቀን በማለት ወደ ነቢ አደም ይሄዳሉ ማለት ነው። بعدين فنوح فإبراهيم فموسى بإبراهيم بموسى بعدين بنوح شمقلنا لتيقام سوج ولكن فيعتذرونه ሁላቸውም ግን ምህኛትን ያቀርባሉ አረኛ ለራሳችን ምን ነገር ከዘኛ መውጫ ባገኘን በማለት መልስ ይሰጣሉ ማለት ነው። አይችሉም እነሱ فيعتذرون إليهم ወደነሱ ምህኛትን ያቀርባሉ እንጂ ማስታረቅ አይችሉም። فيستشفعون بسيدنا محمد صلى الله عليه وسلم በነብያችን አለይሂ ሰላቱ ወሰለም ሽምግልናን ያገኛሉ ሰዎች ማለት ነው። فيشفع لهم ለነሱኮ ሽማግሌ ይሆናሉ ነብያችን في فصل القضاء ባለፈ በሆነ ፍርድ وهو المقام المحمود ይሄ ብሎ ማለት መቃም المحمود ያላቸው ለነብያችን አለይሂ ሰላቱ ወሰለም አሳ يبعث ربك مقام محمود ብሎ አላህ በቁርአን ቃል ገብቶታልና ይሄንን አይነት ደረጃ ለነብያችን አላህ ይሰጣቸዋል ማለትና በሱ ነው ሸፋዓ የምናገኘው ተባለ። ثم يحاسبون ከዛኮ ማለት ነው እኮ ስራችን ይታሰባል ማለት ነው። يحاسبون إلا መወረድ የነሱ ነፍስ የወረደበት ሲቀር እንጂ باستثنائهم ፈለግታ በመወዳት ወይም ደግሞ አላህ ለየት ያደረገው ሰውዬ ሲቀር እንጂ ሂሳብ አለ ምርመራ ማለት ነው። ويدخل الجنة من أمة النبي صلى الله عليه وسلم تنبياتنا كمالنا أمة جنة كوي قبالو خلق كثير በጣም ብዙ የሆኑ خلقዎች እኮ ጀነትን ይገባሉ በምን بغير حساب بغير حساب አንተ ምንም ሳትጠየቅ አንተ ሂሳብ የለብህም ምንም ነገር ዝም ብለህ ጀነት ግባ ተብሎ የሚገባ ሰው አለ። አላህ ከነዛ ሰዎች ያለህ አድርገን ማለት ነው። ثم توزن أعمالهم تزاكم على النصر وتشكوا يمزنالو ثم توزن أعمالهم يا مالت بالميزان بميزان كسراكين يمزنال إلا من استثنى فلقت يتوقع سوسي كرنجا هونم لك እንደዚሁ አንተ ምንም ሚዛን የለብህም ስራህ ይመዘንም ዝም ብለህ ጀነት ግባ ብሎ አላህ የፈቀደለት ሰው አለ ማለት ነው። አላህ ጃኢዝ ነው ምንም ማድረግ ይችላል። ثم تأخذ العباد تزاكو باروچكو مخلوقاتوچكو ይይዛሉ አስሁፈ ወረቀትን እኮ ይይዛሉ። እንግዲህ ሰራን ወስራ ሁሉ ላይ ዘን ጊዜ ወረቀት ይመጣል ያንን መዝገብን ይሰጣል የዛን ጊዜ ማለት ነው። ይሄ ማለት ወተሩዱ እዝላይ ወተሩዱ ኡመተ ሙሐመድ ሰለላሁ ዐለይሂ ወሰለም የነብያችን እኮ ማለት ነው ኡመት የሆነ ሰው ይጠጣል እኮ ማለት ነው። ምንድን ሐውዱ الشريف ይተላቀ የሆነን አሸሪፉ በጣም ልቅና ያለው የሆነን ሐውድ ልቆ ይጠጣሉ የነብያችን ሰዎች ማኡሁ ወሃው እኮ ማለት ነው አብየዱ በጣም ነጭ የሆነ ነው ምን ለበኒ ከወተት የነጣ የሆነ ይሄ ሐውድ ብሎ ማለት ነው። ወአህላ من العسل ከማር የጣፈጠ የሆነ من شرب منه ከዛ እኮ ከሐውድ እኮ የጠጣ ሰው ያን ጊዜ እኮ ከሐውድ እኮ የጠጣ ሰውዬ لا يزمع بعده ابدا መቼም ጊዜ ቢሆን ውሃ የሚባል ነገር አይነካው አንድ ጊዜ ሐውድ የጠጣ ሰውዬ ማለት ነው።